አሁን ላይ ጸጉሬ ይሄንን ይመስላል ብዛቱም ርዝመቱም እግዚአብሔር ይመስገን በጣም አሪፍ ላይ ነው ያለው ቤት ውስጥ በመሰራቸው ቅባቶች ማስኮች የተለያዩ ክሬሞች ነው ጸጉሬ እንኳን ቀለም ኖሮት እንዳልተጎዳ የሚያሳየው ማለት ነው ውድ ቤተሰቦቼ እናንተም ጸጉራችሁን በጣም ተንከባከቡት ጠብቁት ያድጋል ባያድግ እንኳን ጤናማ ጸጉር ይሆናል ማለት ነው ለቻናሌ አዲስ ሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ ጥያቄ ካላችሁ በኮሜንት ጠይቁኝ መልሳለሁኝ ማስኩን እንዳያችሁት ተልባና ሩዝ ነው ሩዝና ተልባ በጣም ነው የሚስማማው ለጸጉሬ ሁለቱም ለጸጉር ተስማሚ ናቸው ለፊት ቆዳ ለጸጉር አጠቃላይ በጣም ተመራጭ የሆነ የጸጉር ክሬም ነው ተጠቀሙበት አመሰግናለሁ ቪዲዮውን እስከመጨረሻ ተመልከቱ ማስኩን ለመስራት የሚያስፈልገን ነገር እዚህ ጋር ሩዝ አለኝ ተልባ በሁለት ነገር ነው የምሰራው ተልባ ታቃላችሁ ጸጉር ለማሳደግ ለፊት ቆዳ ውበት ተመራጭ ነው ሩዝም እንደዛው ማለት ነው ለቻናሌ አዲስ ከሆናችሁ ሼር ላይክ ሰብስክራይበር ያደረጋችሁ ወደ ቪዲዮ እንሄዳለን ሩዝ ለዛሬ ብቻ ስለሆነ የምሰራው ማስኩ የሚያክል ጨምራለሁኝ ሲቀቀል ስለሚበዛ ከዚህ በላይ አልጨምርም ሩዝ ከዛ ተልባ ለፊታችሁ ለጸጉራችሁ በተለያዩ ነገሮችን ሰርታችሁ ብትቀቡት ለጸጉር እድገት ለፊት ቆዳ ውበት በጣም ተመራጭና አስፈላጊ ነው ተልባይ እንደዚህ ይሄን ያክል ከጨመርኩኝ በኋላ አያችሁት ተልባና ሩዝ ብቻ ማለት ነው ይሄንን አጥቤው መለሳለሁ አንድ ላይ ነው ያጠብኩት አንድ ላይ ስለምቀቅላችሁ ችግር የለውም ከዛ ንጹህ ውሃ ጨምራለሁ ንጹህ የሚጠጣ ውሃ ጨምርና ጋዜ ላይ ጥጄ ሁለቱንም በደንብ እስኪበስሉልኝ ድረስ አበስለዋለሁ እናንተ ከፈለጋችሁ በድስት መቀቀል ትችላላችሁ እኔ ግን ይሄንን ከድኜ ለአንድ ለ20 ደቂቃ ምናምን አበስለዋለሁኝ ከዛ በኋላ ከዚህ በላይ ስለምፈጨው ማብሰል አይተጠበቅብኝም ግን በጣም ቆንጆ ጸጉራችሁ እንዲያድግ እንዳይነቃቀልባችሁ እንዳይሰባበርባችሁ የምትፈልጉ ሰዎች የሩዝ ውሃ እንደዚህ ማስኩን ሰርታችሁ ከተለያዩ ነገሮች ሩዝን ወይም ደግሞ ተልባን ብትጠቀሙ ጸጉራችሁ በጣም ነው የሚያድገው በጣም እያያችሁት ጸጉራችሁ ይቀየራል ሞክሩት እንግዲህ አንድ 20 ደቂቃ ነው መሰለኝ የበሰለው አያችሁት በደንብ በስሎልኛል ያው ተልባ ስላለው ነው እንደዚህ የሚተባበቀው ጋዜና ቀዝ ትንሽ ሲቀረው በመፍጫ ፈጫዋለሁ እርግጠኛ ነኝ ይሄንን አንዴ ከሞከራችሁ ደጋግማችሁ የምትሰሩት የጸጉር ማስክ ነው የሚሆነው ሩዝ እኔ ለጸጉሬ በጣም የሚስማማኝ ሩዝ እንደዚህ ሩዝ መሪ በቃ እኔ መሰራቸው ለጸጉሬ ተጠቅሜያችሁ ያልተጠቀመኝ አንድም የለም ይሄ ሁለት ሰው ለሶስት ሰው በቂ ነው ጸጉራችሁ ብዛት ካለው ግን አንድ ሰው ካልሆነ ግን ለሁለቱም ለሶስት ሰው ይሆናል በደንብ አልቀዘቀዘም በደንብ እንዲቀዘቅዝ ያልፈለኩት መጀመሪያ ስፈጨው እንዳያስቸግረኝ ነበር አሁን ወዲያው አልቀባው ትንሽ አቀዘቅዘዋለሁ ይሄ ለፊትም ለጸጉርም ይሆናል ለሁለቱም ይሆናል ማስኩ ማለት ነው አሁን ይሄ ሲቀረኝ እኔ ዛሬ ተቀብቼ ትንሽ ሲቀረኝ ፍሪጅ ውስጥ ጨምረውና ፊቴ ጧት ልክ በሳሙና ታጥቤ ለአንድ ሳምንት እቀባዋለሁ ማለት ነው ለምን ታቃላችሁ ሩዝ የፊት ማስክ
የተልባ የሩዝ ማስክ ይሰራል ብዙ ጊዜና ይሄ ለሁለቱም የሚሆን በጣም ቆንጆ በጣም አሪፍ ጸጉራችሁን ልስልስ የሚያደርግ በተለይ ደረቅ ጸጉር ያላችሁ ሰዎች ግድ የላችሁ ይሄንን ማስክ ሰርታችሁ ተጠቀሙት። እዚህ ውስጥ ትንሽዬ ኦሊቭ ኦይል ጨምራለሁ ትንሽ ሳላበዛ የፊቴን መጀመሪያ ልቀንስና መጀመሪያ ቅባት ከመጨመሬ በፊት ለፊቴ ቀንሳለሁ ትንሽ ይሄን ያክል ለፊቴ ቀንሳለሁ። ይሄንን በደንብ ሲቀዘቅዝ ፍሪጅ ውስጥ አስቀምጠውና ለአንድ ሳምንት እቀባዋለሁ ፊቴን ጧጧ በሳምንት አጥቤ በጣም ቆንጆ የፊት ማስክና የጸጉር ማስክ ነው። ኦሊቭ ኦይል ብቻ ነው የምጨምረው ዛሬ የጸጉሬን ኦሊቭ ኦይል ብዙ ማላበዛም። ከዛ ኮኮናት ኦይል ይሄ ኮኮናት ኦይል በጣም ይስማማኛል። ኮኮናት ከሌላችሁ በኦሊቭ ኦይል መስራት ትችላላችሁ። ኦሊቭ ኦይል ከሌላችሁ በኮኮናት መስራት ትችላላችሁ። ባላችሁ በጸጉር ቅባት መስራት ትችላላችሁ። ውድ ቤተሰቦቼ የዛሬ ቆንጆ ያልኩት የጸጉር ማስኬን ይሄንን ይመስል ነበር። ጊዜ ካለኝ ተቀብቼ አሳያችኋለሁ። ጊዜ ከሌለኝ ግን አልቀባም በኋላ ነው የምቀባው ሲቀዘቅዝልኝ ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ አሁን ላይ ጸጉሬ ይሄንን ይመስላል። ብዛቱም ርዝመቱም እግዚአብሔር ይመስገን በጣም አሪፍ ላይ ነው ያለው። ቤት ውስጥ በመሰራቸው ቅባቶች ማስኮች የተለያዩ ክሬሞች ነው ጸጉሬ እንኳን ቀለም ኖሮት እንዳልተጎዳ የሚያሳየው ማለት ነው። ውድ ቤተሰቦቼ እናንተም ጸጉራችሁን በጣም ተንከባከቡት ጠብቁት። ያድጋል ባያድጉ እንኳን ጤናማ ጸጉር ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥያቄ ካላችሁ በኮሜንት ጠይቁኝ መልሳለሁ። ማስኩን እንዳያችሁት ተልባና ሩዝ ነው። ሩዝና ተልባ በጣም ነው የሚስማማው ለጸጉሬ። ሁለቱም ለጸጉር ተስማሚ ናቸው። ለፊት ቆዳ ለጸጉር አጠቃላይ በጣም ተመራጭ የሆነ የጸጉር ክሬም ነው። ተጠቀሙበት። አመሰግናለሁ። ቪዲዮውን እስከመጨረሻ ተመልከቱ። ካላችሁ በኮሜንት ጠይቁኝ መልሳለሁ። ማስኩን እንዳያችሁት ተልባና ሩዝ